ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ያለው እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋርም እንደሚኖር ተስፋ አደርጋለሁ። ጥፍት ብያለሁ አውቃለሁ። ሰሞኑን በጣም ጠፍቻለሁ እና እሱም ደግሞ ምንድን ነው ስልኬ ትንሽ ተቸግሮ ነበርና እሱ ሕክምና እስከሚደርስ ምናምን ለዛ የጠፋሁት እላችኋለሁ። እና ዛሬ ከፈንድሻዋ ጋር አብሬ ነው የመጣሁት ማለት ነው። አብሬ ነው የመጣሁት ከፈንድሻዋ ጋር እና ዛሬ ብዙ ነገር ነው የተመለከትኩት። ብዙ ነገር በጣም ብዙ ነገር ነው የተመለከትኩት ማለት ነው። እና ሁሌ በቃ እቺ ልጅ ስትመጣ በቃ የሆነ እንቅልፋቸውን የምትነሳቸው የሆነ በቃ እረፍት የምታሳጣቸው ሰዎች አሏትና ይገርመኛል በጣም እሱ ነገር ማለት ነው። በጣም ነው የሚገርመኝ። ደግሞ ፈንድሻ ፋሚሊ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ አመሰግናለሁ። እኔ የስደት እህታችሁን ስለምታበረታቱ ላይክ ስለምታደርጉ በጣም አመሰግናለሁ። እና ዛሬ ምን ነበር መሰላችሁ ሌላችሁ መጣሁት ከእከሌ አይታ ነው እከሌ እያስተማረቻት ነው ከእከሌ አይታ ነው ምናምን የሚሉ ኮመንቶችን አነበብኩ ማለት ነው። ከፎቶ ከፖስተችበት ሰዓት ጀምሮ እና የምራችሁን ነው እውነታችሁን ነው ልላችሁ ነው የመጣሁት ዛሬ። እውነታችሁን ነው የምራችሁን ነው የምሬ ነው የምላችሁ ማለት ነው። እስቲ ከዛሬ 2 ዓመት በፊት ያለውን ከአብርሃም ጋር ፍቅርዬ እንትን ያለችውን በየዓመቱ ረመዳን ላይ እንትን ያለችውን ደግሞ የዛሬ ዓመት ደግሞ ከፉፉ ጋር ከነፈ ይክማ ጋር በቃ ፍቅርዬ እኮ ሲጀመር ማለት ነው ከሁሉ ሰው ጋር ተግባቢ ናት። በቃ ከሁሉ ሰው ጋር ፒስ ናት። ያ በጣም ፒስ ናት በቃ እሷ ከሁሉም ሰው ጋር። ስለዚህ ማለት ነው ዛሬ ከእከሌ ተምራ ነው ከእከሌ ኮርጃ ነው ምናምን አትበሉ ማለት ነው። እፈሩ፣ የምሬ ነው። በጣም እፈሩ፣ በራሳችሁ እፈሩ። እንደዚህ የምታወሩ ሰዎች፣ እንደዚህ የምትጽፉ ኮመንት እንደዚህ ብላችሁ የምትጽፉ ሰዎች ማለት ነው ለራሳችሁ እፈሩ ማለት ነው። እና ፍቅርዬ ከማንም እንትን ብላ ከማንም የሆነ ነገር ተምራ አይደለም የሆነ ነገር የምታደርገው ራሷ ስለምታምንበትና ራሷ ያመነችበትን ነገር ነው የምታደርገው። ስለዚህ ከእከሌ ኮርጃ ነው ከእከሌ አይታ ነው እከሌ እያስተማረቻት ነው ምናምን አትበሉ። የምር በቃ በጣም ነው የሚያሳፍረው። ምክንያቱም ከፈለጋችሁ ፎቶውን እዚህ ጋር አድርግላችኋለሁ ማለት ነው። ከዛ ወደ ኋላ ሄዳችሁ እዩት ማለት ነው። ከአብርሃም ጋርም ከነ ሄለን ጋር ምናምን ሆነው አብረው እንትን ያሉትን ለሙስሊሞች ለረመዳን ላይ ከዛሬ 2 ዓመት በፊት ማለት ነው። የዛሬ ዓመትም ደግሞ ከነፉፉ ጋር ከነይክማ ጋር በቃ ጀማው ተሰብስቦ እሷም ተሰብስባ እነሱን ያስተናገደችበትን ወደ ኋላ ተመልሳችሁ እዩ። ያላያችሁ ካላችሁ ማለት ነው። ያያችሁ አይታችኋል። ስለዚህ ያያችሁ ደግሞ ይሄንን ብላችሁ ኮሜንት እንደዚህ እንደማጽፉ ተስፋ አደርጋለሁ። ቢያንስ እሷን የምትጠሉ ራሱ ብትሆኑ እንደዚህ ብላችሁ ኮሜንት እንደማጽፉ አውቃለሁ አስባለሁ። መቼም አዲስ ከሆናችሁ በስተቀር ማለት ነው። አዲሶች ከሆናችሁ ደግሞ እንደዛ ተመልሳችሁ ወደ ኋላ እዩ። ፍቅርዬ በየዓመቱ የምታደርገው ነገር አላት በየዓመቱ ማለት ነው። ሲጀመር እሷ የሁሉንም እንትን አክባሪ ናት። ከሁሉም ሰው ጋር ተግባቢ ናት። በቃ ፒስ ናት። ፍቅርዬ ከጅብ ጋር ታርጋለች ባይዘው ማለት ነው። ከጅብ ጋር ትግባባለች በቃ ማለት በቃ ከሁሉም ሰው ጋር እንትን ናት እሷ። እና ስለዚህ የማይሆን ነገር ባትለጥፉባት ባይ ነኝ። እና ዛሬ ደግሞ እንግዲህ ፉፉ በጣም ነው ያሳቀኝ ዛሬ። ፉፉዬ እኔ በጣም ነው የምወደው፣ በጣም ነው የሚመቸኝ፣ በጣም ነው እንትን የሚለኝ። ግን እኔ እንጃ ይሄን ሰሞን ግን እያደረገ ያለው ነገር ምንም እየተመቸኝ አይደለም፣ ምንም እየተዋጠልኝ አይደለም። አንደኛ ልጅቷን በቃ እንደ እንትን ተለጥፋበት ነው ይዟት የሚሄደው። ይዟት ይሄድ ችግር የለውም ግን በቃ አልፈልጋትም፣ ፍቅርን አልፈልጋትም። ሲጀመር እኮ በራሱ ብቻ ሳይሆን በእንትንም እኮ በሚዲያም እኮ ወጥቶ ተናግሯል። በቃ ከፍቅር ጋር ካሁን በኋላ መቀጠል እንደማይፈልግ እንትን እንደማለት እንደማይፈልግ ተናግሯል። ስለዚህ ዛሬ ልጁ በቃ ልጅቷ እንድትጎዳ አልፈልግም ስለው ለምንድን ነው እንደዛ ያደረገው? እውነት ያ የሚባለው ተረት ለካ እውነት ነው ማለት ነው። የምር ምንም በቃ ተረት ብቻ አይደለም። ስለዚህ በተግባር እየተገለጠ ነው ማለት ነው። ያው በቃ ልጁ እኮ እንደዛ እንትን ሲል ማለት ነው በቃ እሷን እኔ እንድትጎዳ አልፈልግም፣ በቃ ከዛሬ ጀምሮ ከጎኗ ነኝ ምናምን ሲል ማለት ነው። ይዞ የሚለቀውን ነው ያጣው። ስማ ቁጭ ብድግ ያለው ማለት ነው። ወይኔ ጉዴ ፈላ፣ ወይኔ በላቸው እንዴ! አልፈልጋትም ማለት ምን ይሁን ነው የምትለው?
እንግዲህ ምን ይሁን የምትለው ከፈጊ ጋር ስትጎራረስ ነበረ። እሷ ፊት ለፊት ቁጭ ብላ እሷን ለማስቀናት ይሁን ምናምን አናውቅም፣ ስትጎራረሱ ነበር፣ ስትሳሳቁ ነበር ምናምን። ያ ልጁ ሲነግር ልጁ ራሱ ታዝቦ ጭንቅላት እስቲ ትኩር ብላችሁ ቪዲዮን እዩት ማለት ነው። ልጁ ራሱ እንትን ስል ማለት ነው ትኩር ብሎ እነሱ እንደዛ ሲሆን ትኩር ብሎ አይቶ በቃ ጭንቅላቱን ነው የነቀነቀው። የምሬን ነው ማለት በቃ የሆነ እንትን ደስ አይልም እንትናችሁ ምናምን ማለት ነው። አክታችሁ ምናምን አክት የምታደርጉበት ነገር ደስ አይልም። ስለዚህ ልጁ ደግሞ እንደዛ ብሎ ሲነግርህ ምን ነው ገረመህ አንተ? ምን ነው እንትን አልክ እንደዚህ በቃ ማለት እንደዚህ ነርቨስ ሆንክ በጣም እንትን አልክ። በቃ ስፖርት ነው እኮ የሰራችው፣ በቃ ስፖርት ነው የሰራችው። የምሬን ነው። እንደዚህ መሆን የለበትም። እርግጠኛ የሆንክበትን ነገር እርግጠኛ ሆነህ ነው መቀጠል ያለብህ። እርግጠኛ ያልሆንክበትን ነገር ደግሞ አስቀድመህ ነው መወሰን የሌለብህ። ስለዚህ ከወሰንክ በኋላ ደግሞ በቃ እንትን ማለት የለብህ። የሆነ መወዛገብ ወንድ ሁኑ። አንዳንዴ ወንድ ሁኑ እስኪ ወንዶች፣ የምሬን ነው። በቃ ወንድ ሁኑ ማለት የወሰናችሁበትን ነገር አምናችሁበት እስከወሰናችሁ ድረስ እንትን አትበሉ። በቃ አትወዛገቡ፣ መሀል ላይ አትወዛገቡ። በቃ እንዴ ፉፉላውን እሱን የተመለከትኩት እኔ እንዴ። ስለዚህ እንደዚህ እንትን አትበሉ ለማለት ነው። እና እስቲ ዛሬ ደግሞ በቃ የምር ሰዓቱ በጣም በጣም ሄዷል። መተኛት ፈልጌያለሁ ግን በቃ ሳይ ምናምን ቆስቲችን ሀሳብ ላካፍላችሁ ብዬ ነው የመጣሁት ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን እኔንም አበረታቱኝ። እንግዲህ ፈንዲሻዋንም እናበረታታታለን። ይሄን ፈንዲሻ ፋሚሊ በጣም ነው የምትለዩት። ደግሞ ፈንዲሻ ፋሚሊ ማለት ነው በጣም ነው የምትለዩት። ሁኔታ የማይቀይራችሁ የሆነ ነገር የማይቀይራችሁ የሆነ ነገር አይታችሁ ማትቀየሩ በቃ ከእሷ ጎን ስላላችሁ የምሬን ነው። በቃ እሷን ስለምታበረታቷት አለንልሽ ስለምትሏት በቃ በጣም ነው የምትለዩት። ደግሞ ብራንድ የሆናችሁ ቤተሰብ ነው ያላችሁ እሷ ማለት ነው። የምር በቃ ዝም ብሎ ቤተሰብ አይደለም የእሷ ቤተሰቦች፣ በቃ ዝም ብሎ እንትን አይደሉም። እና በጣም ነው በዚህ ደስ የሚለኝ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዛሬ እንግዲህ እሱን ብያቸዋለሁ። በቀጣይ ደግሞ እንመጣለን። ሁኔታውን እያየን ምናምን እንመጣለን። የሚሰጥ ሀሳብ ካለን እንሰጣለን። እና በቃ ደህና ሁኑልኝ።